بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم እንግዲህ ኢባዳ ማለት ሰዎች የተፈጠሩበት ዓላማ አምልኮ ነው ብለናል። ያንዳንዱን አምልኮ በተሻለን አቅም በቀለለ መልኩም ቢሆን ያያየኑ ያለነው ኢንሻአላሁ ተዓላ ነገር ግን እነኛ አምልኮዎች እንዴት ነው ተቀባይነት ሊኖራቸው የሚችለው የሚል መስፈርት ያስፈልገዋልና ያንን መስፈርት መጥቀስ ግድ ይለናል። ሱም ምንድነው? ያንዳንዱ ስራ ኢባዳ ተቀባይነት ሊኖረው መስፈርት ያስፈልገዋል ነው። የመጀመሪያው ምንድነው? ኢኽላስ ሊኖር ይገባል ነው። ያምን ስራው ስራ እያንዳንዱ የአላህ ፊት የተፈለገበት ሊሆን ግድ ይላል ነው። የአላህ ፊት ካልተፈለገበት ዋጋ የለውም ነው። ለምሳሌ ከትልቁም ሽርክ ከትንሹም ሽርክ የጸዳ ሊሆን ግድ ይላል ነው። አምልኮ ሰውየው ሰላት እየሰገደ በተቃራኒው ከአላህ ውጭ ላለ አካል ስጁድ የሚያደርግ ከሆነ ሰውየው ስራው ተቀባይነት የለውም። ወይ ሶላት እየሰገደ ሶላትን ሲሰግድ መጀመሪያውኑ ለአላህ ብሎ ነይቷል። ነገር ግን አጠገቡ ሰዎች መጡ። እነኛ ሰዎች ብርታት አለው ጎበዝ ነው ጠንካራ ነው እንዲሉት ሩኩዑን ስጁዱን የሚያስረዝም ቂራውን የሚያሳምር ከሆነ የሰው ነገር ተቀላቅሎበታል፣ የሰው ፊት ተፈልጎበታል፣ ተቀባይነት የለውም። ባይሆን ትንሹ ሽርክ ነው። ሰውየው ሙስሊም እስከሆነ ድረስ በሚሰራው ስራ ላይ የሰዎችን ውዳሴ የፈለገ እንደሆነ ትንሽ ሽርክ ተቀላቅሎበታል። ይሄም ምንድነው? ሩያና ሱምዓ ሊሆን ይችላል። አለይሂ ሰላቱ ወሰላም ለኡመታቸው ከምፈራላችሁ ነገር በላይ የምፈራው ትንሹን ሽርክ ነው ብለዋል። ትንሹ ሽርክ አማኞች ዘንድ ሊገኝ ይችላል። ስለዚህ ስራችን ላይ ትልቅና ትንሽ ሽርክ ከተገኘ ስራው ተቀባይነት አይኖረውም። ትልቁ ሽርክ ከሆነ አጠቃላይ ስራን ያበላሻል። አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላም ያላቸው ምንድነው? ለኢን አሽረክተ ለያህበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን። ትልቅ ሽርክ አጠቃላይ ስራን ያበላሻል። ትንሽ ሽርክ ግን ያችን ስራ ብቻ ተቀባይነት እንዳይኖራት ያደርጋል። ስለዚህ ስራችን ምን መሆን አለበት? ኢኽላስ ሊኖር ይገባል ነው የመጀመሪያው መስፈርት። ሁለተኛው መስፈርት ሙታበዓ ሊኖር ይገባል ነው። ሙታበዓ ብሎ ማለት እንግዲህ ወይ የነብዩ አለይሂ ሰላም ዘንድ የተገኘ መሆን አለበት ነው ስራው ተቀባይነት ሊኖረው። አለበለዚያ ስራው መልካም ሳይሆን መጥፎ ሆኖ ተቀባይነት አይኖረውም፣ ወይ ቢድዓ ሆኖ ተቀባይነት ላይኖረው ነው። ስለዚህ የመጀመሪያው ኢኽላስ መኖር አለበት ነው። ሁለተኛ ሙታበዓ ከነብዩ መንሃጅ የተገኘ ቁርአን ሐዲስ ማስረጃ ያለው ሊሆን ግድ ይላል ነው። አለበለዚያ ስራው ተቀባይነት የለውም ነው፣ መርዱድ ነው። አለይሂ ሰላቱ ወሰላም ምንድን ያሉት? መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን። ስራን የሰራ የኛ ትእዛዝ የሌለበት የአላህና የመልእክተኛው ትእዛዝ የሌለበት ስራ ከሆነ የተሰራው ባጢል ነው። ለምሳሌ ሰውየው ዙር 4 ረክዓ ይሰግዳል። ለምን? ከነብዩ መንሃጅ ተገኝቷል። 5 ረክዓ ቢሰግድ ተቀባይነት የለውም። መውሊድና መሰል ነገሮችም እንዲሁ ተቀባይነት የላቸውም። ለምን? ከዲን አይደሉምና ነው። ስለዚህ ስራ ተቀባይነት ሊኖረው መስፈርት ያስፈልገዋል። ሁለት መስፈርት ከቁርአን ማስረጃ የተፈለገ እንደሆነ አንድ የቁርአን አያት ይበቃና እሱም ምንድነው? አላህ ሱብሓነሁ ወተዓላ ቁል ኢነማ አነ በሸሩን ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁን ዋሒድ ፈመን ካነ የርጁ ሊቃአ ረቢሂ ፈልያዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። ቁል በላቸው ነው ኢነማ አነ በሸሩን እኔ እኮ እንደናንተው ሰው ነኝ። ዩሒ ኢለየ ነገር ግን ከናንተ የሚለየን ወህይ ይመጣልኛል አሉ። አነማ ኢላሁኩም ኢላሁን ዋሂድ የናንተ እኮ ጌታ አንድ የሆነ ጌታ ነው አለ። ፈመን ካነ የርጁ ሊቃአ ረቢሂ ጌታውን መገናኘት የፈለገ ብሎ ማለት ነገ በመልካም ሁኔታ ከጌታው ጋር ተገናኝቶ የጌታውን አጅር ምንዳ የሚፈልግ ሰው ነው የተፈለገው እዚህ ላይ። ፈመን ካነ የርጁ ሊቃአ ረቢሂ ፈልያዕመል ዐመለን ሷሊሐን መልካም ስራ ይስራ። ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በጌታው አምልኮ ላይ ማንንም አያጋራ። ትልቁንም ትንሹንም ሽርክ የሚከለክል ነው። ፈልያዕመል ዐመለን ሷሊሐን የተፈለገው ምንድነው? ዐመለን ሷሊሕ ብሎ ማለት ኢትባዕ ያለበት ነው። ኢትባዕ የሌለበትማ ሷሊሕ አይደለም። ኢትባዕ የሌለበት ስራ ነብዩ ያላዘዙበት አላህ ያላዘዘበትና ከቁርአን ከሐዲስ ማስረጃ ያለውማ ጥመት ነው፣ የእሳት ነው ብለዋል። ስለዚህ የቁርአን አያት ነው ፈመን ካነ የርጁ ሊቃአ ረቢሂ ፈልያዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ ጌታው ጋር ነገ የውመል ቂያማ መልካም መገናኘትን የፈለገና ከጌታው ዘንድ አጅርን የፈለገ መልካምን ስራ ይስራ። ቢድዓ የሌለበት ከሱና የተገኘን ነው ዐመለን ሷሊሕ። ከሱና ውጭ ያለውማ ቢድዓ መልካም ተብሎ አይባልም። የቢድዓ መልካም የለውምና ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ ጌታውን በማምለክ ላይ ማንንም አያጋራ። ይሄ ከልካይ ነው፣ አጠቃላይ ክልከላ ነው። ትንሹንም ትልቁንም ሽርክ የሚከለክል ይሆናል። ስለዚህ ስራ ተቀባይነት ሊኖረው ሁለት መስፈርቶች አሉት። አንዳንድ ዑለሞች 3 ብለው የጠቀሱበት ሁኔታ አለ። በአላህ ማመን በሚል ዞሮ ምንም የሚጣረስ ነገር የለውም። በአላህ ያመነ ሰው
በሚል እንይዘዋለን። በአላህ ያመነ ሰው ስራው ተቀባይነት ይኖረው ዘንድ ሁለት መስፈርቶች አሉት ነው። የመጀመሪያው ምንድነው? ኢኽላስ ያስፈልጋል ነው። ጥርት ያለ የአላህ ፊት የተፈለገበት መሆን አለበት። ሁለተኛው ደግሞ ከነብዩ ኢትባዕ ያለበት ቢድዓ ያልሆነ መሆን አለበት ነው። ቢድዓ የሆነ እንደሆነ ተቀባይነት የለውም፣ አላህ ሱብሓነሁ ወተዓላ አይቀበለውም። አለይሂ ሰላቱ ወሰላም በሐዲሶቻቸው ግልጽ አድርገውልናል። ስለዚህ ስራዎቻችን ተቀባይነት እንዲኖራቸው ኢኽላስና ሙታበዓን እናድርግባቸው ነው። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።